ሁሌም ቢሆን ማሽን ማዘዝ የምትፈልጉ ከሆነ እንደዚህ አይነት የተንጣለለና ደረጃውን የጠበቀ ወርክሾፕ መሆኑን በአካል ሂዳችሁ አይታችሁ ጎብኝታችሁ ማረጋገጥ ይጠበቅባችኋል። ምክንያቱም እኛ ጋር ወርክሾፕ ካሰራችሁ ለረጅም ዓመት መጠቀም የምትችሉባቸው የለውዝ መፍጫ ማሽኖች፣ የቡና መቆያና እንዲሁም ደግሞ መፍጫ ማሽኖችን ማግኘት ስለምትችሉ ማለት ነው። ስለዚህ ሁሌም የትኛውን ቦታ ከመሄዳችሁ በፊት ማሽን ከማዘዛችሁ በፊት የመጀመሪያ መስፈርታችሁ መሆን ያለበት ይሄ ወርክሾፕ በጣም ትልቅ ነው ወይ፣ አቅም አለ ወይ፣ ነገ ከነገ ወዲያ አንድ ነገር ቢሆን እንደገና ሜንቴናንስ ይሰጡኛል ወይ፣ ለረጅም ዓመት መቆየት የሚችልና ስቴብል የሆነ ካምፓኒ ነው ወይ የሚለው የምታረጋግጡት ወርክሾፕ ላይ የቪዲዮ መጀመሪያ ላይ እንዳያችሁት የተንጣለለ ወርክሾፕ ደረጃውን የጠበቀ መስሪያ ቦታ እንዳለው ሂዳችሁ በአካል ማረጋገጥ መቻል አለባችሁ ማለት ነው። ለዚህ ነው የኛ ወርክሾፕ በጣም ግዙፍ፣ በጣም ደረጃውን የጠበቀ ምናልባትም በኢትዮጵያ ተወዳዳሪ ከሚባሉት አንደኛና ሁለተኛ ደረጃ ከሚይዙት ውስጥ የሚገኝ ግዙፍ የማሽነሪ ማምረቻ ወርክሾፕ ነው የምንላችሁ። በ0908 84 28 14 ወይም በ0937 63 96 08 ላይ ደውላችሁ በርካታ አዋጭ ቢዝነሶችን ማግኘት ትችላላችሁ ማለት ነው። የቡና መቆያና መፍጫ ማሽን ብትገዙ ቡናን መቁላት፣ መፍጨት፣ ማሸግ፣ ማከፋፈል ቢዝነስ ወደር የማይገኝለት ቢዝነስ፣ ብዙዎች ህይወታቸውን የቀየሩበት ቢዝነስ፣ ብዙዎች የተሻለ ደረጃ የደረሱበት ቢዝነስ ነው። ስለዚህ እነዚህን ቢዝነሶችም መስራት የምትፈልጉ ሰዎች ካላችሁ እነዚህን አዋጪ የሆኑ ደረጃቸውን የጠበቁ የብዙ ሰዎችን ህይወት ሊቀይሩ የሚችሉ ማሽኖችን ገዝታችሁ ወደዚህ ቢዝነስ መቀላቀል ትችላላችሁ ማለት ነው። ከዚህ በተጨማሪ የአጃክስ ማምረቻ ማሽኖችን ብትገዙ፣ ፈሳሽ ሳሙና ማምረቻ ማሽኖችን ብትገዙ፣ ደረቅ ሳሙና የልብስና የገላ ማምረቻ ማሽኖችን ብትገዙ፣ ትክክለኛ ማሽን ከገዛችሁ፣ ትክክለኛ ስልጠና ከወሰዳችሁ፣ ትክክለኛ ጥሬ ዕቃ አቅርቦት ካገኛችሁና ፓኬጂንግን በትክክለኛ ዋጋ ካገኛችሁ በጣም አዋጭና በጣም አትራፊ ከመሆኑም በላይ ብዙ ሰዎች ከእናንተም በተጨማሪ የስራ ዕድል የምትፈጥሩበት ለእህቶቻችሁ፣ ለወንድሞቻችሁ፣ ለአካባቢያችሁ ማህበረሰብም የተሻለ የስራ ዕድል መፍጠር የምትችሉበት ደረጃ ላይ መድረስ ትችላላችሁ ማለት ነው። ስለዚህ ሁሌም ማሽን ከማዘዛችሁ በፊት ወርክሾፕ መጎብኘታችሁን እንዳትረሱ። ኳሊቲ የሆኑ ወርክሾፖችን፣ ደረጃቸውን የጠበቁ ወርክሾፖችን፣ የብዙዎች ሰዎችን ህይወት ሊቀይሩ የሚችሉ ወርክሾፖችን ማረጋገጥ መቻል አለባችሁ ማለት ነው። ከዚህ በተጨማሪ እንግዲህ የሚመክራችሁ ምንድነው ማሽን መግዛት ብቻ ሳይሆን ስለ ጥሬ ዕቃው የጥሬ ዕቃ የሚያገናኟችሁ ድርጅት መሆናቸውን እንደገና ደግሞ ፓኬጂንግ የሚያገናኟችሁ ድርጅት መሆናቸውን ስልጠና በበቂ ሁኔታ በነፃ ሊሰጧችሁ የሚችሉ መሆናቸውን ማረጋገጥና መጠየቅ ይኖርባችኋል ማለት ነው። ስለዚህ እነዚህን ሁሉ ካረጋገጣችሁ በኋላ ነው ወደዚህ ቢዝነስ መግባት ያለባችሁ። ለምሳሌ ይሄኛው የጨው መፍጫ ማሽን ገዝቶ ጨውን እንግዲህ በዚህ በምታዩት መልኩ አስገብቶ ፈጭቶ አሽጎ በማከፋፈል ህይወቱን እየቀየረ ያለ ወጣት፣ በጣም በርካታ ገንዘብ እየሰራ ያለ ወጣት ነው። ስለዚህ እንደነዚህም ከፍተኛ ገንዘብ መስራት የምትፈልጉ ከሆነ ደግሞ ማየት ትችላላችሁ ማለት ነው። ፈሳሽ ሳሙና ማምረቻ፣ ሻምፖ፣ ኮንዲሽነር ማምረቻ ማሽኖችንም ከፈለጋችሁ ደግሞ እንደዚሁ ፈሳሽ ሳሙና ማምረቻ ማሽኖችን ገዝታችሁም ህይወታችሁን መለወጥ ትችላላችሁ። ሌላኛው የዘይት ማምረት እና መጭመቅና ማሸግ ማከፋፈል ቢዝነስም በጣም ከምትጠብቁት በላይ አዋጭና አትራፊ የሚባል ቢዝነስ ነው። ስለዚህ ዘይትን ጨምቃችሁ መሸጥ የምትፈልጉ ሰዎች፣ እዚህ ቢዝነስ ላይ መቀላቀል የምትፈልጉ ሰዎች፣ ህይወታችሁን በዚህ መቀየር የምትፈልጉ ሰዎችም ካላችሁ ደግሞ እዚህ ላይ መስራት ትችላላችሁ ማለት ነው። የዘይት ማሽኖችን ስትገዙ ኦሪጂናል እና ጥራታቸውን የጠበቁ መሆናቸውን እንደገና ደግሞ ዋስትና የሚሰጣችሁ መሆኑን እና ከትክክለኛ ከምታውቁት ቦታ መግዛት አለባቸው። አሁን ይሄ ቡታጅራ ላይ ወስደው እየጨመቁ ያለበት ነው። እየጨመቁ ቴንኪው እናመሰግናለን ብለው ቀርጸው የላኩት ቪዲዮ ነው። ስለዚህ እናንተም እንደዚህኛው ልክ ህይወታችሁን መቀየር የምትፈልጉ ከሆነ እና እዚህ ቢዝነስ ላይ መሰማራት የምትፈልጉ ከሆነ አለፈልኝ የተሰኘውን አፕሊኬሽን ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ እዛ ላይ ብዙ ነገሮችን ማዘዝ አለፈልኝ አፕሊኬሽን። ከዛ በተጨማሪ ደግሞ እናንተ የምትፈልጉትን የትኛውንም አይነት ነገር የመወሰን ችግር ካለባችሁ ደግሞ የትኛው ቢዝነስ ያዋጣኛል ብላችሁም ማማከር ትችላላችሁ። ደውላችሁ እኛ ጋር ማማከር ይሄኛውን ባረግ የቱ ይሻላል ምን ብጀምር የሚለውን ነገር ማማከር ትችላላችሁ። እኛ በነፃ እናማከራችኋለን። ህይወታችሁን እንድትቀይሩ እንረዳችኋለን። ሰብስክራይብ ማድረጋችሁን አትርሱ። ሼር አድርጉት። በቴሌግራም ግሩፕ፣ በፌስቡክ ባገኛችሁት ነገር ሁሉ ሼር አድርጉ። ቅንነት ለራስ ስለሆነ ማለት ነው።